ጤና ይስጥልን ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች፣ አሁን የደረሰንን ወሬ እናካፍላችሁ። የአማራ ክልል ልዩ ኃይል አዛዥ የነበሩት ብርጋዴር ጄኔራል ተፈራ ማሞ ከአገር እንዳልወጣ ከአዲስ አበባ አየር ማረፊያ ተከለከልኩ አሉ። በኢትዮጵያኖቹ የዘመን አቆጣጠር ጥቅምት 30 ቀን 2015 ዓ.ም ወደ እስራኤል ሀገር ለሕክምናና ለጉብኝት ለመጓዝ ከተነሱ በኋላ ጉዞ ተከልክለው መመለሳቸውን ተናግረዋል። ብርጋዴር ጄኔራሉ የፓስፖርት ቁጥጥር የሚደረግበትን ስፍራ ካለፉ በኋላ ጉዞ ማድረግ እንደማይችሉ ስለተነገራቸው ወደ ቤታቸው ለመመለስ መገደዳቸውን ገልጸዋል። ለክልከላው የተሰጣቸው ምክንያት ከላይ የመጣ ትዕዛዝ ነው የሚል መሆኑን የገለጹት ብርጋዴር ጄኔራል ተፈራ ማሞ የጉዞ ክልከላው ምክንያት ምን እንደሆነ ለመጠየቅ ወደ ኢሚግሬሽን ከሄዱ በኋላ የበላይ አመራሮችን ጠይቀን ምላሽ እንሰጣለን የሚል መልስ ማግኘታቸውን ገልጸዋል። ብርጋዴር ጄኔራል ተፈራ ማሞ ጉዞ እንዳያደርጉ የተከለከሉት ከዚህ ቀደም ተጠርጥረው በቁጥጥር ስር ከዋሉበት ጉዳይ ጋር የተያያዘ አይደለም ብለዋል። ከወራት በፊት ብርጋዴር ጄኔራል ተፈራ ማሞ ከአዲስ አበባ በደህንነት ኃይሎች ተይዞ በሄሊኮፕተር ወደ ባህር ዳር ከተማ ከተወሰዱ በኋላ ሕገ መንግስታዊውን ስርዓት በኃይል ለመናድ መሞከር በሚል ተጠርጥረው መታሰራቸውን ፖሊስ አስታውቆ ነበር። ጉዳያቸው በአማራ ክልል ጠቅላይ ፍርድ ቤት ሲታይ ከቆየ በኋላ በ30,000 ብር ዋስ ከእስር እንዲለቀቁ ተወስኖ ባለፈው ዓመት ሰኔ ወር መጀመሪያ ላይ መፈታታቸው ይታወሳል። በወቅቱ በዋስ ወጣ በ15 ቀናት ክስ እንመሰርታለን ተብሎ ነበር። ነገር ግን በ15 ቀናት መክሰስ አልቻሉም። የአሁኑ ከአገር እንዳልወጣ የተደረገው ክልከላ ከዚያ ጋር የሚያያዝ አይደለም ሲሉ ምላሽ ሰጥተዋል። በአገሪቱ የወንጀል ሕግ መሰረት በዋስትና መብት ከእስር የወጣ ተጠርጣሪ በፍርድ ቤት ነፃ እስካልተባለ ድረስ አቃቤ ሕግ ክስ ሳይመሰርት ስለቀረ ብቻ ነፃ ሊባል እንደማይችል ያነጋገርናቸው የሕግ ባለሙያዎች ገልጸዋል። ብርጋዴር ጄኔራል ተፈራ ማሞ በኢትዮጵያ መከላከያ ሰራዊት ውስጥ ያገለገሉ ሲሆን ከ15 ዓመት በፊት መፈንቅለ መንግስት ለማካሄድ አሲረዋል በሚል ከሌሎች ወታደራዊ አመራሮች ጋር ተከሰው ለዓመታት በእስር ላይ ቆይተዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን መምጣቱን ተከትሎም ከእስር ተለቀው በአማራ ክልል ውስጥ በተለያዩ የኃላፊነት ቦታዎች አገልግለዋል። ከዚያም በኋላ ሰኔ 15 ቀን 2011 ዓ.ም በአማራ ክልል ዋና ከተማ ባህር ዳር ውስጥ የተከሰተውንና የክልሉ ርዕሰ ከፍተኛ አመራሮች የተገደሉበትን ክስተት ተከትሎ ለእስር ተዳርጎ መለቀቃቸው ይታወሳል። ጄኔራል ተፈራ በትግራይ ውስጥ ተከስክሶ ወደ አማራና አፋር ክልሎች የተዛመተው ጦርነት በተባባሰበት ጊዜ የክልሉን ልዩ ኃይል በበላይነት ሲመሩ ቆይተው ባለፈው ዓመት አጋማሽ ላይ ከዚሁ ኃላፊነታቸው ተነስተዋል። የሰሜን ኢትዮጵያውን ጦርነት በድርድር ለማብቃት በመንግስትና በህወሓት መካከል ንግግር ከመጀመሩ በፊት የአማራ ሕዝብ በራሱ ተወካዮች ሊሳተፍ ይገባል በማለት ጥያቄ ባነሱት ወገኖች ከተጠቆሙት መካከል ብርጋዴር ጄኔራል ተፈራ ማሞ አንዱ ናቸው።